ወይ አምላኬ ሆይ ማሁል ጌታዬ ዞያ ይህ ፓስታ ነው ወይስ የጨው ዕቃ? በጣም ይመራል። በእውነት ላሽሚ በትክክል ተናግራለች። ማሁል ጌታዬ ይህ ፓስታ በፍጹም አይበላም። ይህ በእኛው ጠረጴዛ ላይ ብቻ አይደለም የሆነው ዞያ፣ በሌሎች ጠረጴዛ ላይም ተመሳሳይ ነገር እየተከሰተ ነው። ከዚህ በፊት በካፌ ውስጥ እንዲህ ያለ ነገር ሆኖ አያውቅም። በእርግጠኝነት አንድ ትልቅ ችግር አለ። እስኪ ወደ ወጥ ቤቱ ሄደን ያለውን ነገር እንመልከት። ሰዎች ቻናሉን ግን ሰብስክራይብ አድርጋችኋል? አዳዲስ የማሁል የትም ያልተሰሙ ታሪኮች እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ወጥ ቤት ውስጥ ይህን አገኙ። ይህ አንድ አይነት በኢሞጂ የተሰራ እንቆቅልሽ ነው። ግን ለመሆኑ ትርጉሙ ምን ሊሆን ይችላል? በጥንቃቄ ተመልከቱ። ጨውና ሰዓት። ይህ ምን ሊወክል ይችላል? ሌባው ምን ሊነግረን እየሞከረ ነው? ኤ ምግብ ለማብሰል 3 ሰዓት ይፈጃል። ቢ ጨው የተጨመረው በትክክል 9 ሰዓት ላይ ነው። ሲ ካፌው በ9 ሰዓት ይዘጋል። ሰዎች በጥንቃቄ አስቡና መልሳችሁን ኮሜንት ላይ አስቀምጡ። ስዕሉ ላይ ያያችሁት ጨው ሲደመር ሰዓት ሲደመር 9 ሰዓት። ይህ ማለት ጨው የተጨመረው በትክክል ከቀኑ 9 ሰዓት ነው። ስለዚህ መልሱ ቢ ነው። ይህ ማለት ሌባው ጥቃቱን ያደረሰው ወጥ ቤቱ ባዶ በነበረበት ሰዓት ነው። አሁን ወደ ወጥ ቤቱ እንግባ። አጎቴ ዴቪስ አይጨነቁ፣ አሁኑኑ የዚህን ሚስጥር መነሻ እንደርስበታለን። ለመሆኑ በትክክል ከቀኑ 9 ሰዓት ላይ የት ነበራችሁ? ጌታዬ፣ በ9 ሰዓት እኔ ውጭ ሆኜ ቆሻሻ እየደፋው ነበር። ከባድ ዝናብ ይጥል ነበር። ይኸው ልብሴን ይመልከቱ፣ እስካሁን ራሱ አልደረቀም። አለቃ ማሁል፣ ዴቪስ 9 ሰዓት ላይ ብዙ ሊጥ እንዳቦካ ነግሮኝ ነበር። እኔም ያንን እያደረግኩ ነበር። መርማሪው 9 ሰዓት ላይ የእረፍት ጊዜ ስለነበረ ከጀርባ ባለው መጠለያ ስር ተቀምጬ ሻይ እየጠጣሁ ነበር። አለቃ ማሁል፣ ከእነዚህ ሰዎች መካከል አንዱ በግልጽ እየዋሸን ነው። ትክክል ብለሻል ዞያ። የተናገሩትን ቃልና የለበሱትን ልብስ በጥንቃቄ ተመልከቱ። ከእነዚህ ተጠርጣሪዎች መካከል የሚዋሸው ማን ይሆናል? ራጁ፣ ቪኪ ወይስ ሞና? መልሱ በጣም ቀላል ነው። መልሱ ቪኪ ነው። እሱ 9 ሰዓት ላይ ሊጥ እያቦካ ከነበረ ታዲያ በጥቁር ልብሱ ላይ ለምን ምንም አይነት የዱቄት ነጭ ምልክት አልታየበትም? በጣም ንጹህ እኮ ነው የሚመስለው። ቪኪ፣ በ9 ሰዓት ሊጥ እያቦካህ ነበር። እውነቱን ተናገር። በምግቡ ላይ ጨው የጨመርከው አንተ ነህ? በፍጹም አይደለም መርማሪው፣ እባኮት፣ እኔ ሊጥ እያቦካው አልነበረም። በእውነቱ እኔ ከዕቃ ማከማቻው ክፍል ውስጥ ተደብቄ በስልኬ ካንዲ ክራሽ እየተጫወትኩ ነበር። የዋሸሁት አጎቴ ዴቪስ ስለፈራሁት ብቻ ነው። በምግቡ ላይ ምንም አይነት ጨውን ያልጨመርኩም ይመኑ። አለቃ ማሁል፣ ዞያ እዚህ ጋር ነው። እኔ የማስበው ቪኪ እውነቱን እየተናገረ እንደሆነ ነው። ምክንያቱም እውነተኛው ሌባ በውጪ ላይ ፍንጭ ጥሎ አልፏል። ይህ ኮፍያ ልክ በወጥ ቤቱ የኋላ በር አጠገብ ወድቆ ነበረ። እስኪ ስጡኝ። እስኪ ውስጡን ተመልከቱ። ደማቅ ሮዝ የፀጉር ቀለም አለው። የሚገርም ነው። በጣም የሚገርም ነው። እዚህ 4 ሴቶች አሉ። ታዲያ የትኛዋ እንደሆነች እንዴት ማወቅ እንችላለን? ከእነዚህ ከ4ቱ ሴቶች መካከል ይህ ኮፍያ የማን እንደሆነ እንዴት ማወቅ እንችላለን? እዚያ ጋር ናት። ፀጉሯ ልክ ከቀለሙ ጋር ተመሳሳይ ነው። ይቅርታ ናታሻ፣ ይህ የሼፍ ኮፍያሽ በወጥ ቤቱ የኋላ በር ላይ ለምን እንደወደቀ ልታስረጂኝ ትችያለሽ? የኔ ኮፍያ ዞያ፣ ስለምን እያወራሽ ነው? እኔ ለዓመታዊ የትምህርት ትዕይንት ትርኢት ልምምድ ለማድረግ ተጠምጄ ነበር። ከወጥ ቤቱ ጋር ምን አገናኘኝ? ናታሻ፣ በዚህ ኮፍያ ውስጥ የሮዝ ቀለም ፀጉሮች አሉ። በ9 ሰዓት አካባቢ በወጥ ቤቱ አቅራቢያ ነበርሽ። እውነቱን ንገሪ። ምግቡን ያበላሸሹ አንቺ ነሽ? አይደለሁም ጌታዬ፣ ምግቡን አላበላሸውም። ከትርኢቱ በፊት ትንሽ ተጨንቄ ስለነበር ቸኮሌት ኬክ ለመስረቅ ወደ ወጥ ቤት በረቀቀ መንገድ ገብቼ ነበር። አጎቴ ዴቪስ ሲያየኝ ደንግጬ ሮጥኩኝ። ኮፍያ የወደቀው ያኔ መሆን አለበት። ጨው ግን በፍጹም አልነካሁም። አለቃ ማሁል፣ እኔ እንደማስበው ናታሻ እውነቱን እየተናገረች ነው። ያን ሁሉ ጨው በፓስታው ላይ ቀላቅላ ቢሆን ኖሮ በእርግጠኝነት በእጇ ወይም በልብሷ ላይ ነጭ የጨው ምልክት ይታይ ነበረ። ዞያ፣ ልክ ነሽ። እውነተኛው ሌባ ከዚህ የበለጠ ብልህ ነው። ጨው በቀጥታ አልጨመረም። በአጎቴ ዴቪስ ላይ ማታለል ነው የተጠቀመው። እስኪ ዕቃዎቹን የሚቀመጡበትን የማከማቻ ክፍልን ፈትሽ።
መርማሪው ማሁል አጎቴ በትክክለኛው መጠን ጨው ጨምር ያለው ነው ያለው። ታዲያ እንዴት ፓስታው የጨው ቦምብ ሊሆን ቻለ? ዞያ ይህን ተመልከቺ። እቃው ላይ ጨው የሚል ትልቅ ጽሑፍ አለበት፣ ግን ጉንዳኖች በላዩ ላይ እየተረባረቡ ነው። የላክሽሚ ምልከታ ቦታው ላይ ያረፈ ነው። እቃው ላይ ጨው ተብሎ ከተጻፈ ለምንድን ነው ጉንዳኖች በላዩ ላይ የሚሰበሰቡት? ጉንዳን ጨው አይበላም። ታዲያ ይህ ምን ማለት ነው? እስኪ መልሱ። ኤ ጉንዳኖች በድንገት ጨው መውደድ ጀምረዋል። ቢ ሌባው የጨው እቃውን በስኳር ቀይሮታል። ሲ አንዳንድ የውሃ ጠብታዎች እቃ ውስጥ ፈሰዋል። መልሱ ቢ ነው ካላችሁ በትክክል ገብቷቸዋል። አንድ ሰው የጨው ማከማቻው እቃ በስኳር ሞልቶታል። አዎ አለቃ ማሁል፣ ይህ ጨው ሳይሆን ስኳር ነው። ኦ አምላኬ ሆይ፣ ይህ ማለት ሌባው ወደ ማከማቻ ክፍሉ ገብቶ የጨውና የስኳር መለያ ምልክቶችን ቀያይሯቸዋል ማለት ነው። አጎቴ ዴቪስ ስኳር እየተጠቀመ እየመሰለው፣ ግን በእውነት ከፍተኛ መጠን ያለው ጨው እየጨመረ ነበር። በጣም ክፉ ስራ ነው። ምስኪኑ አጎቴ ምንም ጥፋት አልባ ነበረ። ሌባው እሱን ለማስወቀስ ነው መለያዎቹን የቀያየረው። ግን ይህን ማን ሊያደርግ ይችላል? ይህን ያደረገው ሰውስ ሌላ ፍንጭ ጥሎ አልፏል። ተመልከቱ። ወለሉ ላይ ጨውና ስኳር ፈሷል። በመካከሉም የጫማ አሻራ አለ። ይህ ደግሞ በፍጹም የተማሪ ጫማ አይደለም። ሰዎች የጫማ ቅርጹን ተመልከቱ። ይህ የተለመደ የስፖርት ጫማ አይደለም። ትልቅ ለይስሙላም የሚለበስ የባለስልጣናት ውድ ጫማ ይመስላል። በተጨማሪ ሌባው ዕቃዎቹን ሲቀይር የተወሰነው ስኳርና ጨው ከጫማው ስር ተጣብቆ መሆን አለበት። ልክ ነህ አለቃ ማሁል። ከመቀየሪያ ክፍሉ ወደ ውጪ የሚመሩ እየደበዘዘ የሚሄድ የጫማ አሻራ አለ። ማድረግ ያለብን አሻራውን መከተል ብቻ ነው። እንሂድ። ዛሬ ይህንን የጨው ሌባ እንይዘዋለን። በስህተት እኮ ምሳችን ላይ ነው ዛሬ የተጫወተው። ጌታዬ እዩ፣ የጫማው አሻራ ልክ ከስዕል ክፍሉ አጠገብ ቆሟል። ግን አንድ ችግር አለብን። ኦ አይ፣ ሌባው እዚህ ላይ ያልፏል እና በጫማው ላይ የነበረው የስኳር አሻራ ከዚህ የራንጎ ኦይል የስዕል ዱቄት ጋር ተቀላቅሏል። የትኛውን መንገድ እንደሄደ እንዴት እናውቃለን? ከዚህ በመነሳት 3 የተለያዩ መንገዶች ደግሞ አሉ። ሰዎች ከነዚህ 3 መንገዶች ትክክለኛውን ለማግኘት ምንን በጥንቃቄ መመልከት አለብን? ኤ የትኛው ዱቄት እንደሚሟሟ ለማየት ውሃ ማፍሰስ። ቢ መሬት ላይ የሚንቀሳቀሱ ጉንዳኖች አሻራቸውን መከተል። ሲ የስኳርና የዱቄቱን ቅንጣቶች ለመቁጠር ማጉያ መነጽር መጠቀም። መልሱ ቢ ነው፣ ጉንዳኖች። እነሱ ስለ ስዕል ዱቄት ግድ የላቸውም፣ ነገር ግን ከሌባው ጫማ የወደቀውን ስኳር በእርግጠኝነት ይከታተላሉ። አገኘሁት፣ እዩ። ጉንዳኖች ወደ ቀኙ መተላለፊያ እየሄዱ ነው። ያ መንገድ ደግሞ በጥንቃቄ ወደ ካፌው አቅራቢያ ቢሮ ይመራናል። የካፌው አቅራቢያ አቶ ባትራ ቢሮ። አቶ ባትራ ለምን በራሳቸው ስራ አስኪያጅ ላይ ይህንን ያደርጋሉ? ለምን እንደዚህ ያደርጋሉ? ይህንን ለማወቅ አንድ መንገድ ብቻ ነው ያለው። ኑ ወደ ውስጥ እንግባ። እጆትን ወደ ላይ አቶ ባትራ፣ የእርሶ ስራ ተጋልጧል። ምን? እናንተ ልጆች ዝም ብላችሁ እዚህ መግባት አትችሉም። ምን ሴራ ነው? እኔ ስራዬን እየሰራው ነው። ተዊ። ስራውን እየሰሩ ነው ወይስ የአጎቴን ኮንትራት እንዴት እንደሚነጥቁት እያቀዱ ነበረ? አቶ ባትራ፣ እርሶ መደበኛ ጫማዎትን አድርገዋል። እናም እዩ፣ አሁንም በስኳርና በጨው ተሸፍኗል። አሻራው በቀጥታ ከዕቃው ማከማቻ ክፍል ወደ እርሶ ቢሮ ይመራል። የማይረባ ወሬ። ማንኛውም ሰው ጫማው ሊቆሽሽ ይችላል። አላስጠረከውም እያልከኝ ነው? እኔ እነዚህን ዕቃዎች ለመቀያየር ምንም ማረጋገጫ የላችሁም። ማስረጃው እዚሁ ቢሮዎት ውስጥ ነው አቶ ባት። መርማሪዎች፣ እስቲ ይህን ተመልከቱ። ቢሮውን በጥንቃቄ እንመልከት። እኔና ዞያ ምን ማስረጃ እንዳገኘን ንገሩን። የቆሻሻ መጣያ ሳጥኑ በአሮጌ የጨውና የስኳር መለያ ስቲከሮች ተሞልቷል። በላያቸው ላይ ያለው ማጣበቂያም እስካሁን አልደረቀም። ይኸው እጄን ውሰዱ። እኔ ነኝ ያደረኩት። አጎቴ ዴቪስ ይህንን የካፌ ኮንትራት ላለፉት 20 ዓመታት ብቻውን እኮ ነው የያዘው። የእኔ ወንድም ያለውን ነገር በሙሉ የሚሰራው እሱ ነው። ዛሬም ምግቡ ከተበላሸ ካና መናደዱ አይቀርም። አጎቴ ዴቪስን ያባርረዋል። እናም ወንድሜ ኮንትራቱን ያገኛል ብዬ ነው። ለወንድሞ ኮንትራት ለመስጠት ሲሉ የመላውን ትምህርት ቤት ልጆች ምሳ አበላሹ። አሁን እንግዲህ በወይኔ ቤት ውስጥ ጨዋማ ምግብ እየበሉ ይዝናናሉ። እሺ ባትራ፣ እንዲህ ያለ የወረደ ስራ ትሰራለህ ብዬ አላመንኩም ነበር። አቶ ዴቪስ፣ በጣም አዝናለሁ። አሁን ስራው አስተማማኝ ሁኔታ ላይ ነው። በጣም አመሰግናለሁ። ማሁል፣ ዞያ፣ ላክሽሚ፣ በጣም ነው ማመሰግናችሁ። ስሜንና ክብሬን ያተረፋችሁልኝ። ግን ልጆቹስ ሁሉም ተርበዋል ወይስ እንዴት ነው?
አይጨነቁ አጎቴ ዴቪስ። ምግቡ እስኪስተካከል ድረስ እኔ ለርዕሰ መምህሩ ስልክ በመጠቀም 100 ፒዛ አዝዣለሁ። ሂሳቡንም በትምህርት ቤቱ ላይ ነው። ምን ላሽክሚ? የስ ጋይስ፣ ጀግኖች እኮ ናችሁ መርማሪዎች፣ በጣም ጀግኖች። ይኸው አንድ ሌላ ሚስጥር ፈታን። ትልቅ ነገርም ፈተናል ዛሬ። ተማሪዎቹ ጣፋጭ ፒዛ በልተዋል። የጨውም ሌባ እጅ ከፍንጅ ተይዟል። አፈፍ። ሰብስክራይብ ማድረግ እንዳትረሱ። በሌላ አስገራሚ ታሪክ አገኛችኋለሁ። ደህና ቆዩልኝ።